ጤና ይስጥልን። ይህ ኢሳት ሞርስ ነው። ከመደበኛው የሞርስ መሰናዶ የቀደመ መልእክት። ከዚህ ቀደም የጥፋት ኃይሎች ኢትዮጵያን ለማፍረስ ኢትዮጵያውያንን መበተን ደረጃ የሚያደርስ እቅድ ያላቸው የመሆኑን ጉዳይ ሞርስ አድርጌልህ አካባቢህን ጠብቅ፣ ወንድም እህቶችህንና ሀገርህን ጠብቅ ብዬህ ነበር። እጀረጃጅሞቹ የጥፋት ኃይሎች ከየትኛውም ብሔር መጣን ይበሉ፣ በየትኛውም ብሔር ይደበቁ፣ ለማተራመስ ሲነሱ የኢትዮጵያ ታሪካዊ ጠላቶችና በፔትሮ ዶላር የሰከሩ ጋላቢዎቻቸው በሚበጅቱት በጀት አይነተ ብዙ ትንኮሳ፣ ጥፋት፣ ውድመት፣ ግድያ ይፈጽማሉ። ተቧድነውና ተደራጅተው ንጹሐንንና ሰላማዊ ዜጎች ላይ ክንደብርቱ መሆናቸውን እያስመሰከሩ ነው። እነዚህ የጥፋት ኃይሎች ግባቸው አንድ አይነት ነው። እንዳልኩ አንዲት ኢትዮጵያን ማፍረስና የኢትዮጵያውያንን አንድነት መበተን ነው። አጥፊዎች ሁለት አይነት አካሄድ አላቸው። በዩቲዩብ ገበያተኞች አስገዳይና አስተኳሾቻቸው አማካኝነትና መሬት ላይ የታጠቁትን በመተኮስ ነው። ይናበባሉ። መናበባቸውን ላሳይህ። በፕሪቶሪያው የሰላም ንግግር ተኩስ አቆማለሁ፣ በህገ ወጥ ሁኔታ አጠራበት የነበረው የክልል መንግስትነት ስያሜን እተዋለሁ ያለው የህወሓት ታጣቂ ቡድን ራሱን መንግስት አድርጎ ምክር ቤቱን ሰብስቦ በተወያየበት በዚህ ሰሞን ከዚህ ቡድን ጋር አብረው የሚያስቀድሱት ደግሞ በሰሜን ሸዋ ዞን እና በኦሮሚያ ልዩ ዞን መካከል የሚገኙ አዋሳኝ አካባቢዎችን የጦር አውድማ አድርገውት ሰላማዊ ሰዎችን ገደሉ፣ ሀብት ንብረታቸውን አወደሙ። ውሃ ሽቅብ አይፈስምና ሆኖ እንጂ ሌላም በ1888 አቅዶ በአድዋ ድል የከሸፈው ዳግም በማይጨው ጦርነት ለኢጣሊያ ወራሪ ኃይል አስቦበትና ተዘጋጅቶበት መከወን ሳይችል የተወውን የቤት ስራ ካልሰራን የሚሉ ወገኖች መከሰታቸው አንገት አስደፍቶናል። ተናቦ ይሰሯል የምልህ ለዚህ ነው። ፈተናው ይበረታ ይሆናል እንጂ የአጥፊዎች ረጃጅም እጆች አንድ ቀን ጊዜው ሲደርስ ፈጣሪ ፊቱን ሲመልስ መሰብሰባቸው አይቀርም። እርግጥ ነው እስከ መቼ የጥፋት ኃይሎችን አጀንዳ እያስተናገድን እንቆያለን የሚለው ጥያቄ ሊመለስ ይገባል። እናም እየተጎዳን ያለነው ተናበው ሊጎዱን በተነሱ የጥፋት ሰዎች ነውና ራስና አካባቢህን ነቅተህ ጠብቅ የሚለው መልእክት ከዛሬው የሞርስ መሰናዶ የቀደመ መልእክት ነው። ባሳለፈው ሳምንት በኢትዮጵያ ሉዓላዊ ግዛትና ከኢትዮጵያ ሉዓላዊ ግዛት ውጭ ወዳገኘነው ወታደራዊ ዜና እናልፋለን። ተቋማችን መከላከያ የደህንነት ስጋትና ተጋላጭነትን መቀነስ የሚያስችሉ ከፍተኛ የውጊያ ችሎታና አቅም የሚያረጋግጡ ተግባራትን እያከናወነ ይገኛል አሉ ሌተናል ጀነራል ይመር መኮንን። በፌድሪ ዋር ኮሌጅ በወቅታዊ ዓለም አቀፋዊና የደህንነት ሁኔታዎች ላይ ያተኮረ የፓናል ውይይት ተካሂዷል። በውይይቱ ላይ የተገኙት የመከላከያ ህብረት ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ይመር መኮንን እንደተናገሩት ሀገራችን ኢትዮጵያ የምትገኝበት አሁናዊ ሁኔታ በከፍተኛ መስዋዕትነት አንጻራዊ ሰላም የተገኘበት ወቅት ነው። ተቋማችን መከላከያ በድል የተገኘውን ሰላም ለመጠበቅና ለማጽናት ከመቼውም ጊዜ በላይ ዝግጁነቱን የማረጋገጥ ተግባራት አከናውኗል፣ እያከናወነም ይገኛል። ሰራዊታችን በሀገራችን ላይ የተደቀነውን የደህንነት ስጋትና ተጋላጭነት መቀነስ የሚያስችል ከፍተኛ የውጊያ ችሎታ የገነባና አቅሙን በቀጣይነት የማሳደግ ተግባራትን እያከናወነ እንደሚገኝ ገልጸዋል። ሌተናል ጀነራል ይመር ኢትዮጵያ እንደ ሀገር እየገነባቸው ያለው ዘመናዊ ፕሮፌሽናል ሰራዊት ስጋትና ጥቃትን ከሩቁ ማስቀረት፣ ተገደል ከገባን ደግሞ መመከት የሚችል ለአፍሪካ ጭምር ተምሳሌት የሚሆን ሰራዊት ነው ማለታቸውን የዘገበው ብስራት ጸልይ ነው። የኮማንዶና አየር ወለድ እዝ ወደር የሌለው ታሪክ አስመዝግቧል አሉ ሌተናል ጀነራል ሹማ አብደታ። የኮማንደር አየር ወለድ እዝ አዛዥ ሌተናል ጀነራል ሹማ አብደታ አድዋ የጥቁር ህዝቦች ክብር፣ የኢትዮጵያውያን ማንነት መገለጫ የሆነ የጀግንነት አሻራ ያረፈበት አባቶቻችን በውድ ህይወታቸው ከተዉት የማይደበዝዝ ታላቅ ታሪክ የተጻፈበት ነውና ይህን ታሪክ ማስቀጠል ይገባል ብለዋል። አዛዡ የኮማንዶ ክፍለ ጦርን ከጎበኙ በኋላ እንዳሉት አድዋ የኛ የኢትዮጵያውያንና ያትንኩኝ ባይነት መገለጫና አደራ በመሆኑ እኛም ይህንን ታላቅ አደራ ትናንትና ውድ ዋጋ ከፍለን እንዳስጠበቅነው ሁሉ ነገም አስፈላጊ መስዋዕትነት ከፍለን ሉዓላዊነቷና ክብሯ የተጠበቀች ኢትዮጵያን ለቀጣዩ ትውልድ እናስተላልፋለን ሲሉ መናገራቸውን አብዱራህማን ሐሰን ዘግቦታል። የኢትዮጵያ ፌዴራል ፖሊስ ከሰሜን ግንባር ግዳጃቸውን ፈጽመው ለተመለሱ የሲዳማ ክልል ፖሊስ አመራሮችና አባላት የጀግና አቀባበል አደረገ። በተያያዘ ዜና የኢትዮጵያ ፌዴራል ፖሊስ ከሰሜን ግንባር ለተመለሱ የደቡብ ኢትዮጵያ ብሔር ብሔረሰቦችና ህዝቦች ክልል የፖሊስ አባላት የጀግና አቀባበል አድርጎላቸዋል። የውጭ ዜና
የአሜሪካው ኢንሳይደር ድህረ ገጽ በምድር ላይ ምርጥ ተብለው ሊታወቁ የሚገባቸው አውሬዎች የሚል መጠሪያ የተሰጣቸው የዓለማችን 3 አደገኛ ታንኮችን በማነጻጸር ይፋ አደረገ። ታንኮቹ ለዩክሬን ስላላቸው ጠቀሜታ ብዙ እየተነገረ ባለበት በዚህ ወቅት በዓለማችን ላይ አቅማቸውና በተለያዩ ቦታዎች ለመንቀሳቀስና ወሳኝ ተግባራትን በማከናወን ረገድ ጠንካራና አደገኛ የተባሉት ታንኮች ይፋ ተደርገዋል። እንደ ድህረ ገጹ መረጃ የአሜሪካ M1 አብርሃምስ፣ የደቡብ ኮሪያው K2 ብላክ ፓንተር እና የጀርመን ሊዮፓርድ አውሬዎቹ የሚል መጠሪያ የተሰጣቸው የዓለማችን አደገኛ ታንኮች ናቸው። የአሜሪካው M1 አብርሃምስ፣ የደቡብ ኮሪያው K2 ብላክ ፓንተር እና የጀርመን ሊዮፓርድ ጋር ሲነጻጸር ምርጡ ታንክ መሆኑ ተረጋግጧል። አሜሪካ በኢራቅ ባካሄደችው ኦፕሬሽን ወቅት ከ1800 በላይ M1 አብርሃምስ ታንኮችን አሰማርታ የነበረ ሲሆን ከነዚህም ውስጥ ጉዳት የደረሰባቸው 23 ብቻ እንደሆነ ኢንሳይደር አስታውቋል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ ነው። ይህ ታሪክን የኋሊት የተሰኘው መሰናዶ ነው። በዛሬው ታሪክን የኋሊት መሰናዶ መለስ ብለን የምንቃኘው ደንበኛ ፖሊስ ከመመስረቱ በፊት ፖሊስ መሰል የሰላም አስከባሪ ኃይሎች የነበሩ መሆኑን የሚጠቁሙ መረጃዎችን ላካፍልሃለሁ። በቀደምት የኢትዮጵያ ነገስታት ዘመን የጸጥታ ማስከበር ስራን የሚሰሩ ፖሊስ መሰል ኃይሎች ነበሯቸው። የኢትዮጵያ ንጉስ የነበሩት ንጉስ ሰብታህ የህዝባቸውን ሰላም የሚጠብቅ ህብረት የተባለውን የጸጥታ ኃይል አቋቁመው እንደነበር፣ ይሁን እንጂ ህብረት የሚለው ስም በአማካሪዎቻቸውና ህዝቡ ዘንድ ተቀባይነት በማጣቱ ህዝቡ ተደማሚ ስም እንዲሰየምለት ንጉሱ ጦማር አስተላለፉ። በዘመኑ ከነበረው የህዝብ እምነትና ፍላጎት አንጻር ስሙ መሪ ፈረሰኛ አገር ጠባቂ የሚለው በመመረጡ በህዝቡና በመንግስት ሹማምንት ይሁንታ በማግኘቱ በሚከተለው አዋጅ ጸደቀ። ስመ መንግስቴ ሰብታህ እጅግ ገናናነቴ በዓለም እንዲታወቅልኝ አስቤ ለህዝቤ ጥበቃ የሚስማማ የጸጥታ ኃይል አቋቋምኩ። ስሙም መሪ ፈረሰኛ አገር ጠባቂ እንዲባል አዝዣለሁ። ይህ የጸጥታ ኃይል ምድብ ካህናትና ምድብ ገበሬ በሚለው የአሰራር ዘርፍ የተከፋፈለ መሆኑን አእምሮ ንጉሴ የተባሉ ጸሐፊ የሰላም ዘብ በተባለ መጽሐፋቸው አስነብበዋል። ይህ ኃይል የተመሰረተበትን እንጂ የከሰመበትን የሚያስረዳ መረጃ ለማግኘታቸውን በመጽሐፋቸው ጨምረው ከትበዋል። ከዚያስ ፖሊስ መሰል የጸጥታ ኃይል ሆኖ ሲቋቋም የነበረው ሁኔታ ምን ይመስል እንደነበርና ፖሊስን መምሰል ሳይሆን ፖሊስን ለመሆን ጉዞ ምን ይመስል ነበር? ወዳጄ ልቤ፣ እናንተ ታናሽ ወንድሞቼና እህቶቼ፣ ትናንትና ሳይቼ ኢትዮጵያ እንደምን ሆና ዛሬ እንደደረሰች ይደሳ ሲፈታ ከአዲስ አበባ የደረሱኝን የታሪክ ማዕድል አጋራህ ነው። ያዝማ የታሪክን ስልቅ ወግ። የኢትዮጵያ ንጉስ የነበሩት ንጉስ ሰብታህ የህዝባቸውን ሰላም የሚጠብቅ ህብረት የተባለውን የጸጥታ ኃይል አቋቁመው እንደነበር አእምሮ ንጉሴ የተባሉ ጸሐፊ የሰላም ዘብ በተባለ መጽሐፋቸው ጽፈዋል። ይሁን እንጂ ህብረት የሚለው ስም በአማካሪዎቻቸውና በህዝቡ ዘንድ ተቀባይነት በማጣቱ ህዝቡ ተደማሚ ስም እንዲሰይምለት ንጉሱ ጦማር አስተላለፉ። በዘመኑ ከነበረው የህዝብ እምነትና ፍላጎት አንጻር ስሙ መሪ ፈረሰኛ አገር ጠባቂ የሚለው በመመረጡ በህዝቡና በመንግስት ሹማምንት ይሁንታን በማግኘቱ በሚከተለው አዋጅ ጸደቀ። ስመ መንግስቴ ሰብታህ እጅግ ገናናነቴ በዓለም እንዲታወቅልኝ አስቤ ለህዝቤ ጥበቃ የሚስማማ የጸጥታ ኃይል አቋቋምኩ። ስሙም መሪ ፈረሰኛ አገር ጠባቂ እንዲባል አዝዣለሁ።
ይህ የጸጥታ ኃይል ምድብ ካህናትና ምድብ ገበሬ በሚለው የአሰራር ዘርፍ የተከፋፈለ መሆኑን ታሪኩ ያስረዳል። ይህ ኃይል የተመሰረተበትን እንጂ የከሰመበትን የሚያስረዳ መረጃ አልተገኘም። ፖሊስ መሰል የጸጥታ ኃይል በ1717 ዓ.ም በአጼ አዲያም ሰገድ ኢያሱ የተቋቋመው ሌባ አድን የተባለው የጸጥታ ኃይል ነበር። ሌባ አድን የጸጥታ ኃይል በዘመናዊ ስልጣኔ መግቢያ ላይ የተቋቋመ በመሆኑ ከመሪ ፈረሰኛ አገር ጠባቂ ኃይል የተሻለ የአሰራር እንቅስቃሴ እንደነበረው ይነገራል። ሌባ አድን ኃይል በዘመኑ ትልልቅ የስልጣን እርከን በነበራቸው ቢትወደዶች፣ ሊጋባዎችና ነጋድራሶች የሚመራና ቀለል ያለ ቅጣትን እስከ መፍረድ ስልጣን የነበረው ሲሆን በወቅቱ ከተሞች እየተፈጠሩ ያሉበት ወቅት በመሆኑ ሌባ አድን የጸጥታ ኃይል ወንጀለኞችን በሶስት የወንጀል አይነት ይቆጣጠራቸውና ይከታተላቸው ነበር። አንደኛ፣ ቤት ሰብረው የሚሰርቁትን የጉልቻ ቀበኛ፣ ሁለተኛ፣ በረት ከፍተው እንስሳን የሚሰርቁትን አጉር ገልባጭ፣ ሶስተኛ፣ በማንኛውም ሁኔታ በሰው ላይ ጉዳት የሚያደርሱትን ክብር ደፋሪዎች ወይም ባለጌዎች በሚለው የሕግ ጥሰት ይቀጣቸው ነበር። በስውር የተፈጸመን ወንጀል ለማውጣጣት አፈርሳታ ወይም አውጫጭኝ በሚል ዘዴ ይመረምሩ እንደነበርም ታውቋል። አፈርሳታ ወይም አውጫጭኝ ከዘመናዊ ሌባ አድን እስከ 1966 ዓ.ም መጨረሻ ድረስ ይሰራበት የነበረ ሲሆን ከ1966 ዓ.ም መጨረሻ በኋላ ግን አውጫጭኝ ወይም አፈርሳታ የኋላ ታሪክ ሆኗል። ሌላው ደግሞ የሌባ አድን ኃይል እንደ ዘመናዊና ደንበኛ ፖሊስ በእጃቸው የሚይዙት የፖሊስ ዱላ ነበራቸው። ስሙም አተማ ንጉሥ የሚል መጠሪያ እንደነበረው ታውቋል። በሶስተኛ ደረጃ የሚታወቀው የጸጥታ ኃይል በአጼ ምኒልክ ዘመነ መንግስት በ1874 ዓ.ም የተመሰረተው የአራዳ ዘበኛ ወይም የከተማ ዘበኛ የሚባለው ኃይል ነበር። ይህ የጸጥታ ኃይል ከዚያ በፊት ከነበሩት ፖሊስ መሰል የጸጥታ ኃይሎች በስራውና በአደረጃጀቱ ወታደራዊ ስልጠናን የወሰደ ከመሆኑ አንጻር የተሻለ ድርጅታዊ የሥራ እንቅስቃሴ ነበረው። ለምሳሌ የወንጀል መከላከልና ምርመራ እንዲሁም የትራፊክ ቁጥጥርን ያከናውን ነበር። አራዳ ዘበኛ ለዘመናዊ ፖሊስ ሥራና አሰራር በተወሰነ ደረጃ በጥንስስነት አገልግሏል ለማለት ይቻላል። የአራዳ ዘበኛ በተሰጠው ስልጣን መሰረት ከግርፋትና የቡድን ግድያ ፍርድ በቀር ሌላውን ክስ በራሱ ዳኞች ውሳኔ ይሰጥ ነበር። ከሌሎች ፖሊስ መሰል ኃይሎች የሚለይበት ሌላው ጉዳይ ደሞዝ ነው። ሌሎቹ ፖሊስ መሰል ኃይሎች የትኛውንም አይነት ደሞዝ የሚከፈላቸው ስለመሆኑ መረጃ የለም። የአራዳ ዘበኛ ግን ከአሞሌ ጨው ደሞዝ ቀስ በቀስ በወር እስከ 3 ብር ደሞዝ ይከፈለው ነበረም። በ1928 በኢጣሊያ ወረራ ምክንያት ግን ከስሟል። በግለሰብ ተቋቁሟል የሚባሉት መቼ ተመስርተው መቼ እንደከሰሙ የማይታወቁ በሐረር በራስ መኮንን እንደተቋቋመ የሚነገረው ደወሪያ እና በጠላት ወረራ ወቅት በአዲስ አበባ ከተማ ነዋሪ በነበሩ የውጭ ሀገር ዜጎች እንደተቋቋመ የሚነገርለት ዘበኛ ፎርስ 2F የተባለ የጥበቃ ኃይል የነበረ መሆኑ ታውቋል። ከ1928 እስከ 1933 ዓ.ም የፖሊስን ስራ ይሰራ የነበረው ፖሊሲያ ካጎንያሊ የተባለው የቅኝ ገዢ ፖሊስ ሰራዊት ነበር። ከ1933 ዓ.ም መጋቢት ወር እስከ መጋቢት ወር 1934 ዓ.ም ድረስ የፖሊስን ስራ ይሰራ የነበረው OETA የጠላት ወረዳ አስተዳደር ወይም በእንግሊዝኛው ኦኪፓይድ ኤነሚ ቴሪቶሪያል አድሚኒስትሬሽን የተባለው የእንግሊዝ ኃይል ነበር። ለዛሬ እዚህ ላይ ላብቃ። በቀጣይ ክፍል እስከምንገናኝ ድረስ በወዳጅነት እንሰንብት። ማጣቀሻ ያደረኩት ፖሊስና እርምጃ መሆኑን ላስታውስና ለዛሬ እዚህ ላይ ላብቃም። በቀጣይ ክፍል እስከምንገናኝ ድረስ በወዳጅነት እንሰንብት። የምወድህ ኢደሳ ሲፈታ ከአዲስ አበባም በነገራችን ላይ ይህ ሞርስ ፌርማታ ነው። በሞርስ ፌርማታ ላይ አንተን ወዳጄን ሳገኝህ የምነግርሃለኝ ባለፈው ሳምንት መገባደጃ ላይ በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል መገኘቴንና በዚያም የገጠመኝን ነግሬህ ነበር። ለእኔ፣ ለአንተ፣ ለአንቺ፣ ለሁላችን በሰላም መኖር ምክንያት የሆኑንን ቀድሜ እኔ ልሞትላቸው ያሉንን ዋጋ የከፈሉልን ወንድመቶቻችን በጎበኛው ጊዜ አንድ የጦር ጉዳተኛ ወጣት ያሰማኝን ግጥም ላሰማህ ወደድኩ። እኔ ሰምቼው አንተ ወዳጄ ለምን ይቀርብሃል? ይኸው በሞርስ ፌርማታ
ኢትዮጵያ ሀገራችን ይህ ህዝቦችሽ ያማሩ የሞርስ ጨዋታ ነው። በዚህ የሞርስ ጨዋታ ላይ አንድ ጀግና ወታደር ያቀረበው ግጥም ላካፍልህ። ፈጣሪ ከሰማይ ይጠብቃቸዋል። ሁልጊዜ በአንቺ ስም ታሪክ ይሰራሉ። ጠላትን አድቅቀው አመድ ያደርጋሉ። ኢትዮጵያዊነት ይህ ነው። ልጆችሽ ታጥቀው ተነስተዋል። በቆላ በደጋ ምሽግ ቆፍረዋል። አንቺን የነካ ሰው እድሜ የለው ፍሬ። እማማ ያልጠግብም ላንቺማ ዘምሬ። ይኸውልህ ኢትዮጵያዊነት ይህ ነው። አይሆንም አትንኩን። እኛ ኢትዮጵያውያን የታሪክ ህዝቦች ነን። ኢትዮጵያን ለጠላት አሳልፈን ማንሰጥ እወስዳለሁ ካለ የምናደርገው ጸጥ። ታሪካችን ባለም እጅግ የተፈራ እኛም ባለም መድረክ የምንረው ኮራ። የአርበኞች ልጆች ነን ያውም ባላደራ ለማንም አንሰጥም እማማን እንጀራ። ትናንትም ተከፍሎልሃል፣ ዛሬም ተከፍሎልሃል። የህይወት ዋጋ፣ የደም ዋጋ፣ የአጥንት ዋጋ። ኢትዮጵያዊነት ይህ ነው። ኢትዮጵያ ሀገሬ ዘላለም ተፈሪ ዓለም ባንቺ ይኩራ ነሽና አስተማሪ። ሁሉ ባንቺ ያለ የሰው ማትፈልጊ ዘላለም ከፍ በይ ሁልጊዜ ደጊ። ላንቺ ዘብ የማይቆም የለም ከልጆችሽ ጠላትን አብረው ድልን የሚሰጡሽ። ማይዘንሽ ለምለም ሁልጊዜ የምትወልጂው ጠላት ከመጣበት አብሮ ገዳይ ነው። ትናንት በጀግንነት እንደተከበርን ዛሬም እንደገና ታሪክ እንሰራለን። እምዬን እናፍርስ ብለው ከሚያወሩ እዛው በሀገራቸው ድንጋይ ይፈንቅሉ። ኢትዮጵያዊነት ውሎ ይህ ነው። የምልሽ ወድጄ አይደለም አደጋ ነው ፍቅርሽ። ለሁሉ ወርቅ ነው ያንቺማ ሰላምሽ። ሁሌ ይጠባሉ አይደርቁም ጡቶችሽ። ከሁሉ አስበልጬ አንቺን አይሻለሁ። አጥንቴስ ተሰብሯል በልቤ ዋጋለሁ። ጋራ ሸንተረሩ አሁንም በቴ ነው። ዛሬም ባንድ እግሬ ምሽግ እገባለሁ። ከእናት ከአባት በላይ አንቺን እንወዳለን። በሞራን በኦኔ ዛሬም እንዘምታለን። ከአንቺ ጋራን መኖር ሁልጊዜ ደስ ይላል። በአንቺ ምድር መኖር ከማር ይጣፍጣል። የትናንት የአባቱ ልጅ ማን ይነካብኛል? እርሷን ከነኩብኝ አጥብቆ ያመኛል። ለመማስታገሻ ሐኪም የሚገኘው መርዙን የሚረጨው ጁንታው ሲጠፋ። ይህ ነው የኢትዮጵያዊነት ውሎ። ትናንት ግንባር የወጣበት ሚስጥሩ ነገሩ በሰላም ሽጦት ህዝብሽ መማረሩ። ወልደሽ አሳድገሽ የከዱሽ ልጆችሽ ወንድም የወንድሙን ደም ያፈሰሰብሽ። እንዲህ ያለ ታሪክ አልነበረም ቀድሞ። ከታሪክ መጽሐፍሽ ሲነበብ ደጋግሞ ተጋግዘው ነበረ ያቆዩሽ ጀግኖቹ። ለዛሬ ያበቁሽ ህይወት ከፋዮቹ። ለኢትዮጵያ ብሎ ኢትዮጵያን መሆን ለኢትዮጵያዊ ክብሩ ነው። አካሉን ሰውቶ እንኳን አሁንም ልቡ ኢትዮጵያን እያለ ስለመሆኑ ሳስብ እኔ ለምዬ ምን ሰራሁ፣ ምን አደረግኩላት፣ ስለምንድን ነው እኔ ምን አደረግኩላት ከማለት ይልቅ አገሬ ምን አደረገችልን ብለን እጅ ዘርግቶ ጠባቂ የሆን ነው ብዬ ራሴን ወቀስኩ። በነገራችን ላይ ወዳጄ ጦርነት ውስጥ የምትገባው ሰላም ለማምጣት ነው። ሰላም ከመጣ ጦርነት ምን ያደርጋል? ሰላም ተገኘ፣ ሰላም መጣ ከተባለ ሰራዊቱ ራሱን ከዘመኑና ከሳይንስ ጋር እያዋሃደ የሰላሙን ጊዜ የፎይታውን ጊዜ ይጠቀምበታል። ይህ ሉዓላዊት ኢትዮጵያን የግዛት አንድነቷን ለመጠበቅ ዝግጁ ሆኖ የሚገኘውን ሰራዊት አባል የሚመለከት ነው። ትናንት ህይወቱን አስይዞ አገር ያቆመለት ሲኦል እስከ መግባት ተወራርደው ቃል አስረው አሲረው ኢትዮጵያ ትፈርሳለች ያሉትን ወደ ተመኙት ሲኦል እየሸኘ በነበረ ጊዜ አብሮት ደጀን ሆኖ የቆመ ህዝብ ነበር። ዛሬ ጦርነቱ ቆመ ማለት ለሰራዊቱ ደጀን አያስፈልገው የሚል የተሳሳተ አመለካከት መኖር የለበትም። ለኢትዮጵያ ብሎ ህይወቱን የሰዋው ጀግና ወታደር ልጆቹን ማን ያሳድጋቸው? ቤተሰቡን ማን ይደግፍ? ለእርሱ ደጋፊ የሚሆን ደጀን ያስፈልገዋል። ባለፈው ጊዜ በጦር ኃይሎች ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ለሚገኙ ታካሚ የሰራዊት አባላት ማዕድ ማጋራትን በተመለከተ ደጀን መሆኑ ተጠናክሮ ስለቀጠለው ወገን ነግሬህ ነበር ወዳጄ። ዛሬ ደግሞ የጀግኖችና ህፃናት አምባ የተወጣውን ታሪካዊ ኃላፊነት ላስቃኝ ነው። ከዚህ መሰናዶ አስቀድሜ ግን በደርግ ጊዜ ለኢትዮጵያ አካሉን ያጎደለ ጀግና ወታደር እንክብካቤ የሚያገኝበት የጀግኖች አምባ
የተሰዉ ጀግኖች ልጆቻቸው የሚያድጉበት የህፃናት አምባ የሚባል ተቋም ነበረ። ወያኔ በ1983 ዓ ም አዲስ አበባ ገብቶ የሚኒልክ ቤተመንግስትን ውሃ ከጠጣ በኋላ ወታደሩን ሲበትን ለኢትዮጵያ ዋጋ የከፈሉ በዜሮ ድምር ውለታቸውን ውሃ በላው። አለመታደል ሆኖ የሞተልሽ ቀርቶ የገደለሽ በላ ይሉት አዚማም ተረት መተረት ጀመረ። በጊዜ ለኩሉ እንዴል መጽሐፍ የቀን ጀግና ሲገጥም ተቋማቱ ዳግም ተደራጁ፣ እውቅናም አገኙ። ይህን ላደረጉ፣ ለደከሙ፣ ለፈቀዱ ለሁሉም በሞርስ ዘንድ ምስጋና ይግባቸው። እናም የጀግኖችና ህጻናት አምባ በጦር ኃይሎች ሆስፒታል ስላከናወነው ተግባር የተሰናዳውን መሰናዶ ነው። ቀደም ሲል ለኢትዮጵያ ዋጋ የከፈሉ አካላቸውን የገበሩ የኢትዮጵያ ወታደሮችን የሚታገዙበት ይሆናል ተብሎ ተቋቁሞ የነበረው ጀግኖች አምባ በወያኔ ኢህአዴግ ወደ ስልጣን መምጣትን ተከትሎ እንዲፈርስ ተደረገ። አካላቸው የጎደለባቸው ወታደሮች ውለታ ቢስ ተደርገው ተበተኑ። በተመሳሳይ ሁኔታ በጀግንነት ለኢትዮጵያ ሕይወታቸውን ያሳለፉ ወታደሮች ልጆቻቸው አሳዳጊ እንዳያጡ ደጋፊ፣ አስተማሪና እንደ ወላጅ ሆኖ ለቁም ነገር የሚያበቃ የህፃናት አምባ ተቋቁሞ በርካቶችን ለወግ ማዕረግ አብቅቷል። ያኔ ኢህአዴግ ግን እንደ ጀግኖች አምባ ህፃናት አምባንም አፈረሰው፣ ታዳጊዎቹን በተነ። ይህ በታሪክ ተጽፎ የሚገኝ የክህደት ተግባር ቢሰራም ጊዜ ሄዶ ጊዜ ሲመጣ ሁለቱም ተቋማት እንደ አዲስ በተቆርቋሪ ወገኖች ተቋቋሙ። የመከላከያ ሚኒስቴር የጤና ዋና መምሪያ ብርጋዴር ጄኔራል ኃይሉ እንደሻው የጦር ኃይሎች ሆስፒታል ዋና አዛዥ፣ እንደዚሁም የቀድሞ ጀግና የመከላከያ ሰራዊታችን አባላት፣ የጦር ጉዳተኞች፣ የብሔራዊ ጀግኖችና ህፃናት አምባ የቦርድ አባላት፣ ጥሪያችን ተቀብላችሁ የመጣችሁ እንግዶችና ሁላችሁም እንኳን ወደዚህ መልካም የሰው ልጆች በጦር ሜዳ ጉዳት ደርሶባቸው ታከመውና ተፈውሰው እናት ሀገራቸውን ተመልሰው የሚያገለግሉበት ይህን የመሰለ ሆስፒታል ለመገኘት አበቃችሁ። ለምረቃችንም እንኳን አደረሳችሁ ለማለት እፈልጋለሁ። ብሔራዊ የጀግኖችና ህፃናት አምባ በመከላከያ ጤና መምሪያ ለወታደሩ እገዛ ሲያደርጉ ህይወቱን ሲያድኑ የነበሩ ጤና ባለሙያዎች መታወስ አለባቸው በሚል ምስጋና ለሚገባው ምስጋና፣ ክብር ለሚገባው ክብር እንስጥ በሚል መሪ ቃል በጦር ኃይሎች ኮምፕሬሄንሲቭ ሆስፒታል የመታሰቢያ ሐውልት አስመርቋል። የተከበራችሁ ለዚች ሀገር ክብር ሀገርና ለማንነቱ የማይደራደር ህዝብ ህልውና ስትሉ አካላችሁና ህይወታችሁን ሰጥታችሁ ኢትዮጵያ መቼም ቢሆን ያልገዛም ባይነቷን በዓለም መድረክ በማረጋገጥ ሰላምን በደማችሁ እውን እንዲሆን ያደረጋችሁ ጀግኖቻችን በሙሉ ከሁሉ አስቀድሜ እንኳን ለዚህ ውጤታማ ቀን አደረሳችሁ። ታካሚዎቻችንም እንዲህ አይነት መዝናኛ ስነ አእምሮን የሚያድስ ቦታ እንኳን አገኛችሁ፣ እንኳን ደስ አለን ለማለት እፈልጋለሁ። በዚሁ በጦር ኃይሎች ግቢ ውስጥ በተመረቀው የጤና ባለሙያዎች የተመሰገኑበትና የተዘከሩበት መርሃ ግብር ከሐውልቱ በስተቀኝና በስተግራ ለታካሚ የጦር ጉዳተኞች አእምሮ መመገቢያ የሚሆንና የማንበቢያና የመዝናኛ ፓርክም ተመርቋል። እዚህ የተገኛችሁ የተከበራችሁ ለሀገራችሁ ክብር በመዋደቅ የአካል ጉዳት ደርሶባችሁ በዚህ ሆስፒታል በሕክምና የምትገኙ የሰራዊቱ አባላት፣ የተከበራችሁ ጥሪ የተደረገላችሁ እንግዶች፣ ክቡራንና ክቡራት፣ በቅድሚያ በዚህ ታሪካዊ በሆነው በጦር ኃይሎች ኮምፕሬሄንሲቭ ሆስፒታል ቅጥር ግቢ ውስጥ በተለያዩ በጎ አድራጊ ድርጅቶች በተለይ በጀግኖችና ህፃናት አምባ ድርጅት አስተባባሪነት በተገነባው ፓርክና የሐውልት ግንባታ ምርቃት መድረክ ላይ እዚህ ተገኝቼ መልእክት እንዳስተላልፍ እድል ስላገኘው የተሰማኝን ታላቅ ኩራትና ክብር እንዲሁም ደስታ በራሴ ስምና በሚኒስቴር መስሪያ ቤታችን ስም እየገለጽኩ እንኳን ለዚህ ፍሬያማ ቀን በሰላም አደረሰን አደረሳችሁ ለማለት ወዳለሁ።
ክቡራንና ክቡራት ዛሬ ጠዋት ላይ ያስመረቅነው የብሔራዊ ጀግኖች የጤና ባለሙያዎች ፓርክና መታሰቢያ ሐውልት በቀጣይ ልናስታውሳቸውና ልንዘክራቸው የሚገቡ እጅግ በርካታ ሀገር ወዳድ ጀግኖች እንዳሉን ሁሌም ተምሳሌትነታቸው በልባችን ውስጥ ተቀርጾ የሚኖር እንደሆነ የሚያሳየን። በዚህ ፕሮግራም የኢትዮጵያንና በጂኦፖለቲካዊ ቁመናዋ መጪውን ጊዜ ስንገምት ለኢትዮጵያ ሉዓላዊነት መከበር ሲባል ሊደረጉ ስለሚገባቸው ሁኔታዎች በመካከር የሚያስፈልገን ወሳኝ ጊዜ ደረሰ ይመስላል። እናም ሐሳብ እንለዋወጥ። የብሔርተኝነትን ተራ የሚያስቀር ዘረኝነትን የሚጸየፍ በግብረ ገብነቱ የኢትዮጵያዊነትን ከፍታ ማሳያ የሚሆን ትውልድ ከታላቂቱ ሀገር እንደመፈጠሩ ታላቂቱን ኢትዮጵያ በእናትና አባቶቹ የተከፈለ የደም ዋጋ እንደመረከቡ ታላቂቱን ሀገረ ኢትዮጵያን ማንም እንደፈለገው እየተነሳ እንዳይረብሻት ድንበል ዘለል ደፋሪ ሉዓላዊ ግዛቷን እንዳይጥስ ኢትዮጵያን ከነክብሯ ሊጠብቅ የሚችል የሰለጠነ የሰው ኃይል ያስፈልጋታል። የዚህ ትውልድ አደራ ተቀባይነት ከየት እስከ የት፣ ከምን እስከ ምን፣ ከመቼ እስከ መቼ፣ ከማን እስከ ማን፣ ከለምን እስከ ለምን፣ ከእንዴት እስከ እንዴት ድረስ መሰረታዊ ጥያቄዎችን በሚመልስ ሁኔታ የሚረጋገጥበት መንገድን በጋራ ተመካክረን ሊመቻች ይገባል። መስፈርቱን አሟልቶ በምድር ኃይል፣ በአየር ኃይል፣ በአየር ወለድ፣ በባህር ኃይል፣ በፖሊስ ከሚጠብቃት የዘመነ ዘመናዊ ትጥቅ የታጠቀ ሰራዊት ባሻገር ስልጠና ወስዶ ብሔራዊ ወታደር የሚሆናት የብሔራዊ ውትድርና አገልግሎት ሊጀመር አይገባም ወይስ ይገባል በሚለው ሐሳብ ዙሪያ ሁላችንም እንድንወያይ ያስፈልጋል። በዚህ ሐሳብ ዙሪያ ለውይይት መነሻ የሚሆን የአድማጭ ተመልካች ሐሳብ እንፈልጋለን። በዘር እንድንታጠር ብሔራችንን እንዲበልጥብን የማድረጉ ስራ ሲሰራ የሆነውን የደረሰብንን እናውቀዋለን። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ሰንደቅ ዓላማ ሲሰቀልና ሲወርድ የሚዘመረው ብሔራዊ መዝሙር ቀጥተኛ ትርጉም ተዘጋጅተው የሪፐብሊኩ ክልሎች እንዲዘምሩት የሚያስገድደው ድንጋጌ ተጥሶ እየተዘመረ ያለውን እናውቃለን። ይህ ሲገርመን ሌላውን በዘር የተዋደደና ጎጡ መደበቂያው ያደረገው መንደርተኝነቱ በልጦበት ኢትዮጵያን ለማጠልሸት ታሪክ የሚበርዘውና በታሪክ ያልታየ ጉድ መስማትና ማየትም ጀምረናል። በኢትዮጵያውያን ጀግኖች የፋሽስት ኢጣሊያን ቅኝ ግዛት እቅድ ከንቱ ቢሆንም ዛሬም የጠላትን የተቋረጠ የከፋፍሎ መግዛት ሴራ ወደ መሬት ለማውረድ እየተደረገ ያለውን እያየን ነው ወዳጄ። እንዲህ ባለ ሁኔታ ያደገን ታዳጊ ብሔራዊ ውትድርና አገልግሎት ተሳታፊ ለማድረግ የምንችልበት መንገድ ምን አይነት መሆን አለበት? ለአስርተ ዓመታት በተሰራብን የቤት ስራ ትውልዱን ነፃ ወጥቶ ኢትዮጵያን እንዲያስቀድም ቅድሚያ ምን መሰራት አለበት? የሌሎች ሀገራት ተሞክሮ ምን ይመስላል? ከእነርሱ ምን አይነቱን ትምህርት እንውሰድ? ኢትዮጵያን አስቀድመው ከ18 ዓመት በላይ የሆነ ልጇ ብሔራዊ ውትድርና አገልግሎት ተካፋይ ቢሆን የትውልዱ ጥቅም፣ የሀገር ጥቅም ምን ይመስላል? የሚሉና ተያዩ ጥያቄዎች እንሸራሸሩ ዘንድ የራሳችሁን ሀሳብ እስከ ጥር ወር መጨረሻ በisat@gmail.com ላይ ያቀብሉን። ሞርስ አድርጉ። የላካችሁትን ሞርስ መነሻ ሀሳብ ይዘን በዘርፉ እውቀት ያላቸውና ተሞክሯቸውን የሚያካፍሉን እንግዶች በመጋበዝ አንድ መርሃ ግብር ወደ እናንተ እናደርሳለን። ኢትዮጵያዊነት ከፍ ስለሚልበት መንገድ መምከር የሁላችን ግዴታ ነውና። ሞርስ መሳጭ ፕሮግራም ነው። ሞርስን ተሰባስበን እየተመለከትን ነው በማለት ሞርስ አየር ላይ ያለ ከብርሃን ፈጥነው ሞርስ ያደረጉት ተመልካቾች አስተያየት ሁልጊዜ እንደምላችሁ የሚያስደስተኝ መልእክት ነው። ባለፈው ሳምንት ተማሪዎች መሆናቸውን የነገርኳችሁና ሞርስ እንደሚከታተሉ ከተጠናቀቀም በኋላ በመርሃ ግብሩ ላይ እንደሚወያዩበት በአድናቆት ስሜታቸውን አጋርተው ነበር። በተመሳሳይ ሁኔታ ሞርስ አየር ላይ ያለ ሞርስ ያደረጉት ተመልካቾችን በተመለከተ በሚገርም ሁኔታ ወጣቶች መሆናቸውን ነገሩኝ ብሎኛል የሞርስ ኤዲሲ። የሞርስ ፕሮግራምን እንደሚያዩና እንደወደዱት በእነሱ አነጋገር ቃል በቃል ተመችቶናል የማለታቸውን መልእክት ሲደርሰኝና ስሰማ አይኖቼን ባቀረሩ። ለምን አልከኝ ወዳጄ ልቤ። ኢትዮጵያ የሚል አንድነት የሚል ትልቂቱ ኢትዮጵያ፣ የነፃነት ፈርጥ የሆነችው ኢትዮጵያ፣ የሰው ልጅ መገኛ የሆነችው ቀደምት ኢትዮጵያን የሚያከብር የሚወድ አለኝታ የሚሆናት ታዳጊ ልጆቿን አገኘሁና ነው።
እናንተም ወዳችሁና የማከብራችሁ የሞርስ ቤተሰቦች በተለይ ደግሞ ፖለቲካ መጣሽ በሆነው ዘረኝነት ትከሻችን ጎብጦ ጫንቃችን ተልጦ ሳለ ሳይተኮስ ጥይት ሳይጮህ ትውልድ እንዲሞት የተደረገበት የትምህርት ፖሊሲ ተጨምሮበት ኢትዮጵያን የሚያስቀድም እናት አባቱን የሚያከብር ለታላላቆቹ የሚታዘዝ እውነት ከሐሰት ህሊናው ከሆዳደርነት የሚበልጥበት የባዕዳን ጉዳይ አስፈጻሚዎች በሚፈልጉት አይነትና ሁኔታ አንገቱ የተሰበረ ትውልድ ባበቀሉበት ዘመን ላይ ሆኜ ስጋት ላይ በወደኩበት ጊዜ ላይ ሆኜ እንዲህ አይነት ኢትዮጵያዊነት ስሜት በውስጣቸው እየተዘራ አዳዲስ ተተኪ ወገኖች መልእክት ሰማ ደስታዬ ወደር አልነበረውም። ላለፉት 50 እና 60 ዓመታት በኢትዮጵያ የተሰራው የአፍራሽነትና የዘረኝነት ስራ ታላላቆቻችን እርስ በርስ ያባሉን፣ በወንድማችን እንድንጨክን፣ በእህታችን ላይ በክፋት እንድንበረታ የዘሩት ክፉ ዘር በቅሎ አፍርቶ አጨዳው ላይ እንድንሳተፍ ከሆንን ቆየን። ያጨድነውን ክፉ ዘር በየጓዳችን አስገብተን በጥሬም በብስልም እየበላንና እያበላን ዘረኝነትን የዘሩት ወንድም ከወንድሙ እንዳይስማማ እንዲጨካከን አድርገውናል። ለምን ብለን ያልጠየቀን እምቢ ማለት ያልሆነልን እነርሱን ተከትለን የሐሰት ትርክታቸውን አምነን እንደነርሱ አድርገናል። አሁን ግን ተስፋ እየታየኝ ነው። ዛሬ ግን በእናንተ ፍቅርና አንድነትን እያየሁ ነው። እማማ ኢትዮጵያ ልጆቿን የምታቅፍበት ጊዜ ቀርቧል። ልጆች ያድኑኝ፣ ከፍ አድርጉኝ፣ ጠብቁኝ ስትላችሁ እሺ በሉና እንዳለቻቸው አድርጉ። እናንተ ታዳጊዎች ሐኪም ሆናችሁ ለዓመታት ታላላቆቻችን ያደሟትን ደም ትጠርጋላችሁ፣ ቁስሏን ታክማላችሁ። ኋላ ቀር ግብርናችንን አዘምናችሁ ታበላላችሁ፣ ታጠጣላችሁ። ኢንጂነር ሆናችሁ በሳይንስ ትልቃላችሁ። ወታደር ሆናችሁ ከወራሪ ጠላት እየጠበቃችሁ ሉዓላዊነቷን ትጠብቃላችሁ። እንደምትፈልጉት ሆናችሁ ኢትዮጵያን ከፍ ታደርጋላችሁ። ሊነጋ ነውና በሐሰት ትርክት የተሰራብን መርዝ ጥላቻን፣ ዘረኝነትን፣ መንደርተኝነትን ትጸየፋላችሁ። በብርሃን ወገግታ ሳቃችሁ ደምቆ ይታያል። እንኳንም የኢትዮጵያ ልጆች ሆናችሁ በየትኛውም አገር በየትኛውም ስፍራ ብትሆኑ አንገታችሁም አይሰበር ቀና ብላችሁ ከኢትዮጵያም ሆናችሁ መናገር የምትችሉ እናንተ ወገኖቼ ክፉ አይንካችሁ፣ እደጉልኝ። እናም አንድ ላይ ሆነን እያየን ነው፣ በጋራ ሆነን እየተመለከትን ነው። በርታ ስትሉኝ በአንድነታችሁ ውስጥ ፍቅር፣ በማዳመጣችሁ ውስጥ ኢትዮጵያ ያለችና እናም የሞርስ ኤዲሲ ባቀበለኝ ዝርዝር መሰረት ከቤተሰቦቻችን ጋር ተሰባስበን እያየን ነው። በርታለን፣ እንወዳለን ያሉት ሞርስ ኢዮብ እጅግ እናመሰግናለን። የምትናገረው ሁሉ አርኪ ስለሆነ ከቤተሰቦች ጋር ሁልጊዜ እናደምጣለን ያሉት ከአዲስ ዘመን ደበበ ጋሻው ናቸው። ኢዮብ የሰላም ይብዛ አፍሪካ ህብረት ወረድ ብሎ የሚገኙትና ቀደም ሲል የነበሩን ጀግኖቻችንን አስታውሳቸው ያሉኝ ሚፍታ ከመካኒሳ ናቸው። አመሰግናለሁ ስለጥቆማው ጌታዬ። የዘውትር ተመልካች ተመስገን በለጠ ከሻሸመኔ ሰላም ሞርስ ፈታ ዘና እያደረገን ነው። በዕለተ ዓርብ ምሽት በኢዮብ የሚቀርበው ዝግጅት አያመልጠንም፣ በርታ ብለውኛል። አመሰግናለሁ። ሁሌም ሊነጋ ሲል ይጨልማል፣ የጨለማው ጊዜ አሁን አልፈዋል። እናም ከሞት ተርፈናል። ሰላማችን ቀይ መስመራችን የቆየነው ለምክንያት ነው። ራያ የሚገኙትና የስልክ ቁጥራቸው በ091039 ጀምሮ በ61 የሚጨርስ ስልክ ያላቸው ተመልካች ናቸው። ሶስና ፍቃደ ካሰበ ተፈሪ ላጎት የመቶ አለቃ ወርቅዬ በለጠና ለኢትዮጵያ ሕዝብ እኔ ወታደር የሚለው ዘፈን ጋብዝልኝ ብለዋል። ስለ መደራጀት ጉዳይ ከጋምቤላ ሐሳብ ያነሱልኝ በ091734 የሚጀምርና መጨረሻው 37 የሆነ ስልክ ያላቸው ተመልካች ናቸው። ዘራፍ ኢዮብ ደመቀ ጥሩ መረጃ እያፈለቀ ኢትዮጵያን ሕዝብ እያስደነቀ ይኸው ቀጥሏል። የኢትዮጵያን ጠላት እያስጨነቀ ሲሉ ስንኝ የቋጠሩት አብርሃም ሞገስና ሳላ አምላክ ፍቅሩ ከአማራ ሳይንት ናቸው። የዘውትር ተመልካቼ ሳምሶን ደበበ ካለታ ወንዶ ሞርስ የምወደው ዝግጅት ነው። በተለይ ኢዮብ ምርጥነህ ልጠቁም የምፈልገው ለሞርስ የሚጠቅሙ በውጊያ ሰዓትና ቦታ ያጋጠሙ ፈተናዎች ነበሩና እንዴት እንደታለፉ ብሰጥህ ይጠቅሙ ነበር ያሉኝ ተመልካቼ አራጋው የሱፍ ናቸው ከወሎ ኮምቦልቻ። ይህን መልእክት ባደረሱበት ስልክ ቴሌግራም ላይ ይላኩት ባኮን። እናም ሳምሶን ደበበ ካለታ ወንዶ፣ ሚፍታ ከመካኒሳ፣ ደበበ ጋሻው ከአዲስ ዘመን፣ ተመስገን በለጠ ከሻሸመኔ፣ ሶስና ፍቃደ ካሰበ ተፈሪ እንደየቅደም ተከተላቸው ፎሌን ነፍተን ከንዳ ስንል ከአንደኛ እስከ 5ኛ ደረጃ ላይ ሰልፍ ገብተው ተገኝተዋል። ከእነርሱ ሰልፍ በስተጀርባ ሆኖ ተሰልፈው የነበሩ የአዲሱ ገበያ ተመልካች ረሻድ ከቃሊቲ፣ ለገሰ ከአምባሳደር፣ ሬድዋን ከኡራኤል ፓርኪንግ አካባቢ፣ ከጦር ኃይሎች አቤቲ፣ ከልደታ በሪሁን ተፈራ፣ ከዱከም፣ ከአቦምሳክ አጌደ፣ ከሳና ቶራማ፣ ከቦሌ አየለ ብርሃኑ፣ ከለጋሃር፣ ከሐረር አሰበ ተፈሪ፣ ከፍቼ ሰላሌ፣ ከጎንደር ደብረታቦር፣ ከደሴ፣ ከአዳማ፣ ከዝዋይ፣ ከባህር ዳር የሚገኙ ተመልካቾች በጋራ ሆኖ ሞርስን እየተመለከቱ መሆናቸውን ለሞርስ ኤዲሲ ያስታውቀዋል። በሰልፍም ላይ ከአንደኛ እስከ 5ኛ ከሆኑት ቀጥለው ተሰልፈው ታይተዋል። በስልክ የመጣልኝና የሞርስ ኤዲሲ ያቀበለኝ መልእክት ደግሞ እንደወረደ ነሆኝ። በጣም ወዳለሁ፣ አመሰግናለሁ። ፕሮግራም በጣም ያምራል። ፕሮግራምህን እንመቻለን። እንደሚባለው
ሰዓት ያንሳል ነው የሚባለው። እንግዲህ ሰዓቱን ጉዳይ ኢዮብ አመሰግናለሁ። በዚህ ከተማ አርሲ ነገሌ ውስጥ ኢዮብ እየተባልኩ ነው የምጠራው። ዲዲዲዲ ይላል። ትምህርት ቤትም ሲሄድ አባባ ዲዲዲዲ አባባ ዲዲዲ ሞርስ ነው ሁሉም የሚመጣው። እኔን ሳይ በእውነቱ በጣም ከልቤ አመሰግናለሁ። እግዚአብሔር ይባርክ፣ ተባረክ፣ ጸጋውን ያብዛልህ፣ ጸጋውን ያብዛልህ የኔ ልጅ። ፕሮግራማችን እየተገባደደ ነው። በመጨረሻም እናንተ ሁላችሁ የምትሳተፉበት የዘፈን ምርጫ ሰዓት ላይ ደርሰናል። ማን የትኛውን ዘፈን ለማን ጋበዘ እድል የምንሰጥበት ሰዓት ላይ ነን። ከዚህ ቀደም እንዳልናችሁ ሐሳባችሁን ስጡን፣ አግዙን። ደማችሁን አፍስሳችሁ አጥንታችሁን ከስክሳችሁ አገርና ወገንን ከየትኛውም እብሪተኛ ኃይል እየጠበቃችሁ የምትገኙ ጀግኖች ወንድሞቻችን እህቶቻችን፣ እናንተ እያላችሁ መጨነቅ የለብንም። አስተያየታችሁን በኢሳት የኢሜል አድራሻ isat@gmail.com ላይ ልታስቀምጡልን ትችላላችሁ። ዳዳ ዳዳዳ ድዳድ ዳድድዳ ድድድ ዳድድዳ ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደመቀ። ዛሬ ዘፈን መራጮች የትኛውን ዘፈን ለማን እንደመረጡ የዝርዝራቸውን የሞርሴዲስ ያቀብሎኛል። በዚህም መሰረት የተመረጠውን ዘፈን መውጫ ላይ ቴክኒሻኔ ትንሣኤ በቀለ ጋብዛቸዋል። እጅግ ብዙ ከነበረው አስተያየትና የሚመረጥ ዘፈን ጠያቂዎች ዝርዝር እንደየቀደም ተከተላቸው ካለፉት ሳምንታት በወረፋ ላይ የነበሩትን ጨምሮ አስተያየታችሁን እንዲጋበዝላችሁ የመረጣችሁትን የዘፈን ምርጫ የትኛውም እንደሆነ የጠየቃችሁ መራጮች እንደሚከተለው ጠራለሁ። የግንባር ግዳጁን አጠናቆ ለተመለሰውና በፌዴራል ፖሊስ አቀባበል ለተደረገት የደቡብ ክልልና የሲዳማ ክልል ልዩ ኃይል አንድ አገርኛ ዜማ ጋብዝልኝ ያሉት ስምዖን የተባሉ ተመልካች ከሐዋሳ ናቸው። አገር መጠበቅ ብቻ ሳይሆን ሰውን መውደድ የምታውቁት ዛሬም እንደ ትናንቱ ሰው የሚበልጥባችሁ ብቻችሁን መብላት መጠጣት ለማይሆንላችሁ ጀግኖች የኢትዮጵያ ወታደሮች ያደረጋችሁትን መልካምነት ሰምቻለሁና አብዝቶ ክብረት ይስጥልኝ ሲል የሞርሴዲሲ ለዋልተርና ጓደኞቹ አንድ አገርኛ ዜማ ጋብዝልኝ ብለዋል። አቤ ከሐዋሳ አንድ አገርኛ ዜማ ለመላው የሀገር መከላከያ ሰራዊት ጋብዝልኝ ብለዋል። እስጢፋኖስ ከገርጂ ለወንድሜ አብይ ኃይሉና ማሰልጠኛ ለሚገኘው ምልምል ወታደር አሰፋ ኪዳኔ አንድ አገርኛ ዜማ ጋብዝልኝ ብለዋል። ለኢሳት ሰራተኞችና ሀገራቸውን ለሚወዱ ሁሉ አንድ አገርኛ ዜማ ጋብዝልኝ ብለዋል። ሰንቾ ሰለሞን ከደቡብ ክልል ዳውሮ ጫንጫ አንድ ወታደራዊ ዜማ ለወታደሩ ጋብዝልኝ ብለዋል። በዚህ መሰረት ቴክኒሻኔ ትንሣኤ በቀለ መውጫ ላይ የተመረጠውን አንድ አገርኛ ዘፈን ለእናንተ ያደርሳል። አስተያየታቸውን ላደረሱን የሞርስ ቤተሰቦች በሙሉ በወዳጅነትን ሰድብት እያልኩ ምስጋናዬን እነሆኝ ብያለሁ። እኔ የሞርስ አጋፋሪያችሁ ኢዮብ ደመቀ እዚህ ላይ ለመሰናበት እገደዳለሁ። ምክንያቱም የሰዓት ጉዳይ አለብኝና። በነገራችን ላይ በታሪክ ጨረቃን ከረገጡ የመጀመሪያዎቹ ሰዎች መካከል አንዱ የሆኑት ታዋቂው የአሜሪካ የቀድሞ ጠፈርተኛ በዝ አልድሪን በ93 ዓመት የልደት በዓላቸው ዕለት ለአራተኛ ጊዜ ተሞሸሩ። አልድሪን ወደ ህዋ ከተደረጉ ጉዞዎች መካከል በታሪካዊነቷ በቀዳሚነት በምትጠቀሰው አፖሎ 11 መንኮራኩር ወደ ጨረቃ ካቀኑት ጠፈርተኞች መካከል አንዱ ነበሩ። በወቅቱ የተልእኮ አዛዥ ከነበሩት ከኒል አርምስትሮንግ ጋር ወደ ጨረቃ ያመሩት በዝ አልድሪን የጨረቃን ገጽ በመርገጥ የመጀመሪያዎቹ ለመሆን በቅተዋል። የ93 ዓመቱ የቀድሞ ፓይለት አልድሪን አንካ ፋወር ከተባሉት አዲሷ ሚስታቸው ጋር ጋብቻ ስለመፈጸማቸው ይፋ ባደረገበት ጊዜ በአፍላ ጎርመስና ተያይዞ እንደ መኮብለል ያህል ደስታ ተሰምቶኛል ብለዋል። አልድሪን በታሪክ በጨረቃ ላይ ከተራመዱ 3 ሰዎች መካከል በአሁኑ ጊዜ በሕይወት የሚገኙ ብቸኛው ግለሰብ ናቸው። ሎስ አንጀለስ ውስጥ የተፈጸሙ ጋብቻ ስነስርዓት የሚያሳይ ፎቶግራፍ በትዊተር ገጻቸው ላይ አጋርተዋል። በሕይወት እንዳለ በአየር በረራ ታሪክ ስመጥር እንደሆነ ግለሰብ በ93ኛ ዓመት የልደት በዓሌ ዕለት ከረጅም ጊዜ ፍቅረኛ ከዶክተር አንካ ፋወር ጋር ጋብቻ ቀለበት ማድረጌን ሳሳውቅ ክብር ይሰማኛል ሲሉ ትዊተራቸው ላይ አስፍረዋል። የአልድሪን አጋር በመሆን ጋብቻቸውን የፈጸሙት የ63 ዓመት አዛውንት ዶክተር ፋወር የኬሚካል ምህንድስና ባለሙያ ናቸው። እንዲሁም ባለቤታቸው ንብረት የሆነው በዝ አልድሪን ቬንቸርስ የተባለው ተቋም ምክትል ስራ አስፈጻሚ ናቸው። ሳንሰነባበት የተለመደው የመውጫ መልእክት አለኝ። እርግጥ ነው ሳንሰነባበት ማለት ሰዓቱ ደረሰና ነው።
ግን ደግሞ ልሰናበታችሁ እንጂ አብሬያችሁ የምቆይበት አስቻይ የሆነ አንጀት ያለኝ አልመሰለኝም። ምክንያቱም አታምጣ ስለው እያመጣ ቆለለው እንዲሉ ሆነና በአናት ባናቱ የሚደርሰው ሁሉ ጸያፍና አሳፋሪ ተግባር እየተበራከተ ነው። እነ ተስፋዬ ገብረአብ ወያኔ በሰጠው ትዕዛዝ በኋላም በአባቱ ስም ከመማል በወያኔ ስም መማል ይቀናው በነበረ ግለሰብ የተጻፈው ልብ ወለድ ዘረኞች የገዙት የፈጠራ ትርክት ጠረጴዛ ላይ ይቀመጥ ቢባል ካፈ ታሪክ አይዘልም ባይ ሰዎች ብዙ ናቸው። የኢትዮጵያዊነትን ውሃ ልክ ያልጠበቀ ከማህበራዊ መስተጋብራችን ያፈነገጠ እሴታችን ያልሆነ ጭራሽ ባለቀለም የሆነ በታሪክ ተሰንዶ የሚቀመጥ የጭካኔ ታሪክ መጪው ትውልድ እንዲገዛው ለማድረግ የሚደረገው ሙከራ አንገት ያስደፋል። ወዲህ ማዶ ፖለቲከኞቹ ለስልጣንና ለረብጣ ገንዘብ ሲሉ ክፉ ያደርጋሉ። በእድሜ የሚልቋቸው ሚስጥረ ቤቱን የሚያውቁ በወዲያ ማዶ ሆነው ይደግማሉ። ታዲያ አንገታችን ስለምን አይደፋም? አንገታችንን ቀና ለማድረግ የዚህን ግልባጭ መከወን ነው። ስንዋደድ ስንፋቀር አንድ ስንሆን ሊያጣላን ሊያቃቅረን ሊካፍለን የተዘጋጀ ቅስሙ ይሰበራል፣ እቅዱ ይከሽፋል። ስለዚህ የሚያዋጣንን እንምረጥ፣ እንዋደድ፣ በኢትዮጵያዊነታችን እንድመቅና የጠላት እቅድ ይጨልም። ይህ በክፉዎች የተሞላ ክፉ ቀን ያልፋል፣ የግፈኞች ጀንበር ትጠልቃለች። አሁን ነገሮች ሁሉ እንደ ጅማሬያቸው ይለወጣሉ። እውነት ነው፣ ሊነጋጋ ሲል ይጨልማል። እኛ ግን ከድቅድቁ ጨለማ በኋላ ባለው በማለዳው የብርሃን ወገግታ እንደምቃለን። እምዬ ኢትዮጵያ ወደ ከፍታው ማማ ትወጣለች። ይህ እንዲሆን ያበቃን ፈጣሪ ምስጋናውን ይውሰድ። በመቀጠል የመከላከያ ሰራዊት፣ የክልል ልዩ ኃይሎች፣ ፋኖና የሚሊሻ አባላት ደግሞ ክብሩን ከነሞገሱ ይውሰዱ። ከፕሮግራሙ የበላይ ጠባቂ ጋር ተሰናበትን። ሰላም።